በቃ ልንገራችሁ። በመጀመሪያ እኔ ዩቱብ ለመስራት የራያ ሙዚቃ የሰራሁትን ቪዲዮ ካያችሁ እነሱ ልጆች ጋር ዩቱብ ለመስራት እየሄድኩ ነበረ። ከዛ ያው ያለሁበት ሰፈር አዲስ ቤት አይደለም፣ አይታችሁ ዩቱብ ላይ አዲስ ቤት ነው የተከራየሁት እና እኔ እስከዛሬ ድረስ ስኖር አዲስ አበባ ከመጣሁ ጀምሮ 2 ወር ሆኖኛል። አልወጣም፣ ብቻዬን መውጣት አልችልም። ታውቃላችሁ፣ ሳሙናን ለመግዛት እራሱ ብፈልግ የምወጣው እነማን ጋር እንደሆነ ታውቃላችሁ። አልወጣም። በጣም ስርዓት ያለኝ ልጅ ነኝ። ኦልሬዲ የቤት ልጅ ማለት ትችላላችሁ። ማርያምን ከቤት አልወጣም ካለ እነሱ ፍቃድ አስፈቅጄ ምናምን እነሱ ጋር ነው የምወጣው እና የዛን ቀን እንዳጋጣሚ ሆኖ በቃ ያለሁበት ነገር ይገባቸዋል እና ዩቱቤ እንዳይቀዘቅዝብኝ ዩቱቤን ለመስራት ስወጣ ከዛ ቦታውን አላውቀውም። ከዛ አቤኔ እንዳጋጣሚ ቆመዋል። ከዛ ወንድሜ እንዴት ነህ ደህና ነህ? እንደዚህ አይነት ቦታ ፈልጌ ነበረ እና አሳየኝ፣ ወይንም ደግሞ ታክሲ እንትን አስይዘኝ ምናምን ስለው ችግር የለውም እኔ ላሳይሻለሁ ማለት ነው ቦታውን። ከዛ ሄድን፣ በአንድ ሄድንና እንዴት ነው ደህና ነሽ ወይ? ከመጣሽ አገሩ ተመቸሽ ምናምን አለኝ። አዎ ተመችቶኛል እግዚአብሔር ይመስገን ምናምን እያልኩት እያለ የት ነው ምናምን አለኝ። ዩቱብ ስራ ለመስራት እንደዚህ ቦታ ታውቃቸው እንደሆነ እንደዚህ ስለው አውቃቸዋለሁኝ እና የሚያስፈልግሽ ነገር አለ ምናምን ሲለኝ አይ ለጊዜው ምንም አያስፈልገኝም አመሰግናለሁ ምናምን ስለው ከዛ አይ የማግዝሽ ነገር ካለ ሜቢ በስራም ጉዳይ ሊሆን ይችላል፣ የምጽፍልሽም ነገር የምትቸገሪው ነገር ካለ እኔ እጽፍልሻለሁ ችግር የለውም እና እግዝሻለሁ፣ ስልክሽ ስጭኝ አለኝ ማለት ነው። ከዛ እኔም ደግሞ ሰው ስለሌለ ከጎኔ ማንም ሰው ስለሌለ ከጎኔ በሰዓቱ ማንንም ሰው ታውቃላችሁ፣ ማንንም ሰው ነው ማምነው። ማንም ገዳይም ይሁን ምንም ይሁን አላውቅም። ከዛ ውጭ ቀን ውጭ አይቼው አላውቅም እና ችግር የለውም እሺ አልኩት። ስልክ የሰጠሁትና ልጆቹ ጋር ተገናኘን። የዛን ቀን ማለት ነው ይዘንባልን እምላችሁ ይዘንባል። በጣም ነው የሚዘንበው ዝናብ ማለት ነው። በጣም እየዘነበ ነበረ። ከዛ ስመለስ ለስራ የሚመችሽ ከሆነ እናወራለን ምናምን ብሎ ልክ እየተመለስኩ እያለ ልጆቹ ጋር ቪዲዮ ሰርቼ ዝናብ እየጣለ የሆነች እንትን አለች ጀማው የሚቀመጡባት የሆነች ቦታ አለች። እዛ ጋ አገኘኝ እኔ ስመጣ ማለት ነው። ከዛ እንዴት ነው ስራ እንዴት ነው ታስማሟቸው ወይ ምናምን ነገር ምናምን አለኝ። አዎ ምናምን አልኩት እና ስለ አንዳንድ ነገሮች ነገ እናወራለን።